ሐረር የዛሬ 10 ዓመት እኔ ከ10 ዓመትም ከፍል ይችላል ድሬዳዋ ኖር ያለው በኮንስትራክሽን ኢንጂነር እዛ ሳቢያን ያለው ዩኒቨርሲቲ እዛ በኢንጂነርነት አገልግያለሁ ለአንድ ዓመት እና በዛ ያው ሐረርን አቃታለሁ ሐረር ጅግጅጋ ምናምን ያው መሄድ የተለመደ ነው እዛ ድሬዳዋ ነው ቤዝ ያረግነው እና ያኔ ድሬዳዋ በውበትም በምንም ትንሽ ከሐረር ከፍተል ነበር ሐረር ቆንጆ ነች ግን ይሄ አሁን ሐረር በሪ ላይ ምናምን ገበያ ያው እንትን ነበር እና የውሃም ችግር ነበር ያኔ ምናምን ባሁኑ ሲሄድ ግን በጣም ነው ያስገረመችኝ ሐረር በጣም ቆንጆ ሆናለች ለቱሪዝም በጣም የምትመች ሆናለች ሁሉ ነገሩ አምሯል ጽድትድት ብላ ቆንጆ ሆናለች ድሬዳዋ ደግሞ ኦልሞስት እሷም እየተሰራች ነው እየተገነባች ነው ጥሩ ነገር አለ ያው ድሬዳዋ ሁሌ አንድ ሰው መጀመሪያ ሲያት በቃ ለሃኒሙን እንደምትመኙት አይነት ከተማ ነች እና ሰዎቹም በጣም ዌልካሚንግ ናቸው ያው የፍቅር ከተማ ነው ድሬዳዋ ሞቅ ያለ ነው ሐረር ደግሞ ባሁኑ በጣም ውበት አላት ድጋሚ ለኮንሰርት ሄድኩባት ከቀረጻውም በኋላ ሐረር እኔም እዛ ሄድኩኝ ማለት ነው ድሬዳዋ ነበር ኮንሰርቱ አድርገን ድጋሚ ሐረርን ግን ማየት ስላለባቸው ጓደኞቼን ፋሚሊ ምናምን ሰብስቤ ድጋሚ እዛ ሄድኩኝ ሐረር እና አርተር ራምቦ ሙዚየም ውስጥ ገስታውስ አላቸው ጀጎል እዛ ከላይ ሆነ ቁጭ ብለህ ሐረርን ስታያት በቃ የሃይማኖት መቸቻ የሰላም ከተማ ነው የምትባለው እዚህ ጋር ከመድኃኔዓለም የሚመጣው ከመስጊዶቹ የሚመጣው ድምጽ እየሰማህ ቁጭ ብለህ ስታያት በጣም እዛ ዘፈኑ ላይ ፍቅር ሰው ሆኖ ተራመደ ሐረር ላይ የምለው ነገር አለ ትክክለኛ ነገሩን ታያለ እዛ ፍቅር ሰው ሆኖ ሲራመድ ታያለ ያው እንግዲህ በተሰጠኝ ስልጣን መሰረት የሐረር አምባሳደር ሳሚዳን ተሹሟል